ሰላም ሰላም እንዴት ናችሁ? ዛሬ የምናየው ስለ ሞተርዌይ ሩልስ ይሆናል። እኛ ሀገር በተለምዶ ሃይዌይ ወይ ደግሞ እዚህ ሀገር ደግሞ ሞተርዌይ ተብሎ ይጠራል። የሞተርዌይ አንዳንድ ህጎች እናያለን። 57 ጥያቄዎች የያዘ ሲሆን እንጀምር። የመጀመሪያ ጥያቄ you are towing a trailer along a three lane motorway when may you use the right hand lane? አሁን እዚህ ጋር እንደምናየው towing a trailer ማለት ላይ እየጎተትን እየሄድን ነው። ትሪ ሌን ሞተርዌይ በሃይዌይ ሆኖ ሶስት መስመር ያለበት እና መቼ ነው የቀኝ መስመራችን የምንይዘው እያለን ነው። ሁል ጊዜ ትሬለር ወይ ደግሞ ተዊንግ እየጎተትን ወይ ደግሞ የሆነ ተጨማሪ ሌላ ከኋላ መንገድ ሰው መኪና ካለ የዛኔ ፍጥነታችን በጣም ስለሚቀንስ በሌፍት ሃንድ ሌን ሁል ጊዜ ይዘን የምንሄደው። ስለዚህ መቼ ነው ራይት ሃንድ ሌን የምንይዘው ነው። ሁል ጊዜ ራይት ሃንድ ሌን ደግሞ ሞተርዌይ ላይ ለፍጥነት የምንጠቀምበት። ስለዚህ ራይት ሃንድ ሌን ሁል ጊዜ ሌፍት ሃንድ ሌን ሲዘጋብን ነው የሚሆነው። እዚህ when there are lanes closure የተዘጋ ሌኖች ካሉ የሌፍት ሃንድ ሌን ከተዘጉ ወደ ራይት ሃንድ ሌን እንጠቀማለን። በዚያ ሁል ጊዜ በሌፍት ሃንድ ሌን ነው የምንሄደው፣ ምክንያቱም ፍጥነት ስለሌለን። ሁል ጊዜ ራይት ሃንድ ሌን ደግሞ ስላላቸው መኪኖች ነው ብዙ ጊዜ የሚመከረው በዛ እንዲሄዱ። ወይን you can maintain high speed ፍጥነት ብትጨምርም ስቲል በጎታች ስለያዝ ከ60 ስለማይፈቀድልህ ከ60 የዚህ ሀገር ህግ 70 ለኖርማል መኪኖች 70 ሜትር ፐር ሃወር ፍጥነት አድርገን እንሄዳለን። ለተጎታች ያለው ግን 60 ስለሆነ ስለዚህ ሁል ጊዜ ቀስ ብለን ነው እየሄድን ያለ ነው። ፍጥነትን መጨመር ስለማይፈቀድልን ሌፍት ሃንድ ሌን ይዘን እንሄዳለን። ስለዚህ የሚሆነው መልሱ የሆነ አንዳንድ የተዘጋ መስመሮች ካሉ ወደ ራይት ሃንድ ሌን ቀይረን እንሄዳለን። ቀጣይ ሁለተኛ ጥያቄ የምናየው when should you use the left hand lane on motorway? መቼ ነው ሌፍት ሃንድ ሌን የምንጠቀመው ሞተርዌይ ላይ? when your vehicle breaks down መኪናችን ሲሰበር making a phone call ስልክ መደወል ስንፈልግ when you overtaking slow traffic in the other lane ሌላ ቀስ ብሎ የሚሄዱ መኪኖች ለነሱ ደርበን ለማለፍ when the road ahead is clear ከፊት ለፊት ያለው መንገድ ክሊር ከሆነ። መልሱም የሆነው when you are overtaking slower traffic in other lane እና ሁል ጊዜ ሌፍት ሃንድ ሌን ይመከራል ይዘን እንድንሄድ። ምክንያቱም ሌፍት ሃንድ ሌን መኪናችን ሊሰበር ይችላል። የሆነ መውጫ በሌፍት ሃንድ ሌን ሁል ጊዜ ያለው። ስለዚህ ሁል ጊዜ ሌፍት ሃንድ ሌናችን ይመከራል። ስለዚህ ከፊት ለፊት ምንም ቀጥ ያለ መንገድ ከሆነ ቀስ ብሎ መኪኖቹ ማያስቸግሩን ከሆነ ወይ ቀስ ብሎ የሚሄዱ መኪኖች ከሌሉ ሁል ጊዜ ክሊር ከሆነ ከፊት ለፊታችን ያለው የዛኔ ሌፍት ሃንድ ሌን ነው ብዙ ጊዜ የሚመከረው። ስለዚህ when road ahead is clear የሚለው ይሆናል። ቀጥለን እናየው you are traveling along a motorway when you are allowed to overtake on the left መቼ ነው በሌፍት ሃንድ ሌን ደርበን ማለፍ የምንችለው? ሁል ጊዜ ደርበን የምናልፈው በራይት ሃንድ ሌን ነው እና መቼ ነው ግን በሌፍት ሃንድ ሌን ደርበን የምናልፈው እያለን ነው። when you can see well ahead that the hard shoulder is clear ሃርድ ሾልደሩ ብዙ ጊዜ መኪና ተሰብሮ የምንቆምበት ነው። ስለዚህ ወይ የሆነ አደጋ አጋጥሞን ስለዚህ እሱ ክሊር ሲሆን ቢሆንም በሱ መሄድ ስለማንችል ይሄ አይሆንም መልሱ። when you can warn drivers behind the signals left when the traffic is head and the right hand lane is signaling right when you are in a queue and traffic to your right is moving more slower than you are የሚለው ይሆናል መልሱ። ምክንያቱ ቀኝ ጋር ያሉት መኪኖች በጣም ስለው የሚያደርጉ ከሆነ ወይ ደግሞ ቀስ እያሉ ከሆነ በሌፍት ሃንድ ሌን ቀድመናቸው እንሄዳለን። አብዛኛው ጊዜ ግን በራይት ሃንድ ሌን ነው ደርበን የምናልፈው። ከተቻለ በሌፍት ሃንድ ሌን አይመከርም ሁል ጊዜ ደርቦ ለማለፍ። ቀጥለን የምናየው አራተኛ ጥያቄ when are you allowed to stop on a motorway መቼ ነው ሞተርዌይ ላይ መቆም የሚፈቀድልን? when you need to talk and get fresh air ወክስ ማድረግ ስንፈልግ ወይ ደግሞ ኤር ለመውሰድ ስንፈልግ ይላል። ይሄ አይሆንም። when you are signaled to do so by traffic signals when you are signaled to do so by traffic sign የሚለው ሞተርዌይ ላይ ስንሄድ ከላይ የምናያቸው ሳይኖች አሉ። ስለዚህ እዛ ሳይን ለምሳሌ ኤክስ ካለ የዛኔ መቆም ይጠበቅብናል። ምክንያቱም ፊት ለፊት የሆነ አደጋም ሊኖር ስለሚችል። when you wish to pick up a hikers ይሄም አይሆንም። when you need to use a mobile phone ስልክ መጠቀም ስንፈልግም ይሄም አይሆንም። ስለዚህ ሁል ጊዜ ከላይ ምልክቶች አሉ እነሱን ቁም የሚለው ወይ ደግሞ ኤክስ ምልክት ካለ የዛኔ እንቆማለን። ቀጣይ የምናየው አምስተኛ ጥያቄ ሲሆን how should you position yourself when you use emergency ቴሌፎን on ሞተርዌይ ላይ ሲሰበርብን መኪናችን የምንጠቀሙት ኤመርጀንሲ ቴሌፎን አለ። እሱ ቴሌፎን ስንጠቀም እንዴት ነው እኛ ለራሳችን አቋቋማችን የት መሆን አለብን የሚለው ይሆናል። የመጀመሪያ stay close to the carriageway ወደ ዋና መንገድ ተጠግተን እያለ ነው። ይሄ አደጋ ነው የሚያስከትለው። keep your back the traffic ለትራፊኩ የሚመጣው መኪና ለጀርባህን ስጥ እያለ ነው። ይሄም የሆነ የባሰ አደጋ ነው የሚያስከትልብን። face the oncoming traffic የሚለው ይሆናል። ምክንያቱም
የሚመጡ መኪና የሆነ ቢያንስ ከእነሱ ማምለጥ እንችላለን የሆነ አደጋም ቢፈጠር። ስለዚህ ሁሉ ጊዜ ለሚመጡ መኪኖች እኛ ፊታችን መስጠት አለብን። ይሄ ይሆናል መልሱ ማለት ነው። ስታንድ ኦን ሃርድ ሾልደር። ሃርድ ሾልደር ባንጠቀም ከሃርድ ሾልደር ወጥተን ብንሄድ የተሻለ ነው። ቀጣይ የምናየው your vehicle broke down on hard shoulder of a motorway but has now been repaired። መኪናችን ተሰበረ ግን አሁን ተስተካከለ። how should you rejoin? እንዴት ነው ደግመን ወደ ሞተርዌዩ የምንቀላቀለው? move out onto carriageway then build up your speed። ወደ ዋናው መንገድ ገብተን ከዛ በኋላ ስፒዳችንን ጨምር እያለ ነው። gain speed on hard shoulder before moving out onto the carriageway። እና hard shoulder ላይ ያለን ፍጥነታችን ጨምር ከዛ በኋላ ወደ ሞተርዌይ እንቀላቀል። ይሄኛው ነው የሚሆነው ሁለተኛ መልስ። ምክንያቱም ሁሉ ጊዜ ሃርድ ሾልደራችን ብዙ መኪና ስለማይሄድበት የተሰበረ መኪና ብቻ የሚቆምበት ስለሆነ፣ ስለዚህ እዛው እያለን ፍጥነት ከሃይዌይ ከሚሄዱ በፍጥነት ከሚሄዱ መኪናዎች ከነሱ ጋር እኩል እስከሚሆን እንሄዳለን በዛ በሃርድ ሾልደሩ። ከዛ ነው የምንቀላቀለው ክፍተት አይተን። ሙቭ አውት ኦንቱ ዘ ካሬጅዌይ ዩዚንግ ዮር ሃዛርድ ዋርኒንግ ላይት። ስቲል ሃዛርድ ዋርኒንግ ላይትም ተጠቅመን ወደ ዋናው መንገድ ላይ ብንቀላቀል እነሱ ፍጥነት ስላላቸው ስለዚህ ላያዩን ይችላሉ። ዌይት ኦን ሃርድ ሾልደር አንቲል ሳሞን ፍላሽ ዘር ሄድላይት። እዛ ሃርድ ሾልደር እንጠብቅና ሌላ መብራቱ ሌሎች መኪኖች መብራት እንዲያበሩብንና ከዛ እኛ እንድንገባ ይላል። ይሄም አይሆንም። ስለዚህ ሁል ጊዜ ሃርድ ሾልደር ላይ ፍጥነታችን በመጨመር ጌይን ስፒድ ኦን ሃርድ ሾልደር ደን ሙቪንግ ኢንቱ ዘ ካሬጅዌይ ነው የሚሆነው መልሱ ማለት ነው። ቀጣይ ሰባተኛ ጥያቄ you are on a 3-lane motorway, which lane you are in if there are red reflectors on your left and white on the right ይላል። ሪፍሌክቲቭ ስቱድስ የሚባሉ ትናንሽ መብራቶች ሆነው የሚያንጸባርቁ ናቸው። እነሱ መብራቶች ሞተርዌይ ላይ በብዛት እናያለን። የት እንደምናይ ደግሞ በምስል እናያለን። ሪፍሌክቲቭ ስቱድስ የሚባሉ እነዚህ ናቸው። መንገዱ ላይ የምታያቸው ትናንሽ መብራቶች ናቸው እና በዚህኛው በራይት ሃንድ ላይን ሁሉ ጊዜ ቢጫ እናያለን። መሀል ላይ መስመሮች ላይ ያለው ደግሞ መሀል ላይ መስመሮች ነጭ እናያለን። ሁሉ ጊዜ መገንጠያ በኩል ደግሞ አረንጓዴ እናያለን። ሁሉ ጊዜ ከጥግ መስመራችን ደግሞ ቀይ እናያለን። ስለዚህ ጥያቄው ምን ይላል? you are on a 3-lane motorway። 3 መስመር ያለበት ሞተርዌይ ገብተናል። which lane you are in if there is a red reflectors on your left and white on the right። አሁን ሚለን እኛ ያለንበት ሬድ ሪፍሌክተር በግራ ካለ ነጭ ደግሞ በቀኝ ካለ የትኛው መስመር ነው ያዝነው ነው የሚለው። ስለዚህ ግራ ቀይ ካለ ነጭ ደግሞ ይሄኛው ካለ ሁሉ ጊዜ ምን እንይዘው የሌፍት ሃንድ ላይን ነው። ስለዚህ in the right hand lane ይሄ አይሆንም፣ ምክንያቱም ራይት ሃንድ ላይን ሁሉ ጊዜ ቢጫ ነው ያለው። on the hard shoulder ኦልሬዲ ቀይ ነው። ስለዚህ in the middle lane የመሀልኛው ደግሞ ነጭ ናቸው። in the left hand lane ስለዚህ ሁሉ ጊዜ on the left hand lane ይሆናል መልሱ ማለት ነው። ቀጥለን ስምንተኛ ጥያቄ እናየው። how should you use the lane on a motorway? እንዴት ነው መስመሮቹ ሞተርዌይ ላይ የምንጠቀማቸው? use the lane that's least traffic። ሁሉ ጊዜ ብዙ መኪና የሌለበትን መስመር እንጠቀም እያለ ነው። take using the lane that's clearest። ሁሉ ጊዜ ደርበን ስናልፍ ስንሆነ ክፍት ያለው መስመር መርጠን ደርበን እንለፍ እያለ ነው። keep to the left hand lane unless you are overtaking። ሁሉ ጊዜ የግራ መስመር ይዘን እንሂድ፣ ደርበን ማለፍ ስንፈልግ ብቻ ነው በቀኝ እንይዝ እያለን ነው። stay in one lane until you reach your exit። አንድ መስመር ብቻ ይዘን ከመጨረሻ እንጨርሰው እያለ ነው። ይሄኛው መልሱ የሚሆነው ኪፕ ቱ ደ ሌፍት ላይን፣ ምክንያቱም ሁሉ ጊዜ ሌፍት ላይን ይዘን ነው የምንሄደው። አንለስ አለበዚያ ደርበን ማለፍ ከፈለግን ግን የቀኝ እንጠቀማለን። ስለዚህ የሚሆነው መልሱ ኪፕ ቱ ደ ሌፍት ሃንድ ላይን፣ ሁሉ ጊዜ የግራ መስመሩን ይዘን ደርበን ማለፍ ስንፈልግ ግን በቀኝ መስመር ደርበን እናልፋለን። ዘጠነኛ ጥያቄ ደርሰናል። what should you do while you are driving or riding a motorway? ሞተርዌይ ላይ ይሄድን ምን ማድረግ እንዳለብን ነው። look much further ahead than you would on the road። ኖርማል መንገድ ላይ ከምንሄደው ትንሽ ራቅ ብለን በመመልከት እያለን ነው። maintain a shorter separation distance than you would on the road። ኖርማል መንገድ ከምንተወው ክፍተት ትንሽ ያጠረ ክፍተት አሁን እንጠቀም እያለ ነው። ይህም አይሆንም። travel much faster than you would። አሁን ኖርማል መንገድ ከምንሄድበት ሁሉ ጊዜ በፍጥነት እንሄድ እያለ ነው። concentrate more than you would on the other road። በደንብ ኮንሰንትሬሽናችን ይጨምር ሌላ ኖርማል መንገድ እያለ ነው። አሁን የሚሆነው መልሱ look further much ahead than you would on the road ነው የሚሆነው። ምክንያቱ ሁልጊዜ ፍጥነት ስላለ ሞተርዌይ ላይ ፍጥነቱ ስለማይታወቀን ቶሎ የምንደርስበት ነገር፣ ስለዚህ አርቀን ማየት አለብን። አርቀን ካየን በኋላ የዛኔ ስለዚህ የሚሆነው መልሱ look much further ahead than you would on the road።
ከኖርማል መንገድ የራቀ እይታ ይኖረን። ምክንያቱ ፍጥነት ላይ ስላለን ከፊት ለፊት ያሉት አደጋ የሚያጋጥሙ ነገሮችን አስቀድመን ለማወቅ ስንፈልግ የዛኔ በጣም አርቀን ማየት ይጠበቅብናል። ቀጣይ የምናየው what should you do immediately after joining a motorway? ልክ ከገባን ከተቀላቀልን ወደ ሞተርዌይ ምን ማድረግ አለብን? try to overtake ደርበን እንለፍ። አይሆንም። position your vehicle in the center lane ወደ መሀለኛው ሰንተር። ቅድም እንዳየነው ሁሉ ጊዜ ሌፍት ሃንድ ሌን መያዝ ያለብን። readjust on your mirror እና መስተዋታችን እናስተካክል እያለ ነው። መስተዋታችን ሁሉ ጊዜ ከመነሳታችን በፊት የዛኔ ነው መኪና መስተዋታችን የምናስተካክለው። stay in the left hand lane የኛው ይሆናል መልሱ። ምክንያቱ ሁል ጊዜ የግራ መስመራችን ይዘን ነው የምንሄደው ሞተርዌይ ላይ። ቀጣይ when would you use the right hand lane on a 3-lane motorway? መቼ ነው የቀኝ መስመራችን የምንጠቀመው ሞተርዌይ ላይ እየሄድን? when you are turning right ወደ ቀኝ ስንታጠፍ፣ when you are traveling above the speed limit ከተባለው ስፒድ ሊሚቱ በላይ ስነዳ፣ when you are overtaking ደርበን ስናልፍ፣ when you are trying to save fuel ዳጅ ለመቆጠብ ስንፈልግ። ስለዚህ የሚሆነው መልሱ when you are overtaking ሁሉ ጊዜ ደርበን ስናልፍ የቀኝ መስመራችን እንጠቀማለን። 12ኛ ጥያቄ how should you rejoin the motorway after a breakdown on hard shoulder? breakdown on hard shoulder ማለት መኪናችን ተሰብሮ ነበር፣ እንዴት ነው ወደ ሃይዌይ ተቀላቅለን ድጋሚ መንገዳችን የምንጀምረው እያለ ነው። build up speed on hard shoulder before looking for a safe gap in the traffic። የሆነ ሴፍ የሆነ ክፍተት ስናገኝ የዛኔ እስከዛ ድረስ ግን በሃርድ ሾልደር ፍጥነታችንን ጨምር እያለ ነው። የመጀመሪያ wait until the vehicle in the left hand lane signals to you that it's safe to rejoin። አንድ ሰው ግባ እስከሚልህ መጠበቅ እያለ ነው። ቀጣይ move straight out to the left hand lane as you not allowed to drive on the hard shoulder። በሃርድ ሾልደር መንዳት ስለማይፈቅድልን ወደ ሌፍት ሃንድ ላይ ቶሎ ብለን እንግባ እያለ ነው። keep your hazard light flashing until you have safe rejoining። hazard መብራታችን እናብራ እያለ ነው። ስለዚህ የሚሆነው መልሶ ሁሉ ጊዜ build up speed on hard shoulder before looking for a safe gap in the traffic። መኪናችን ተሰብሮ ወደ ሞተርዌይ ተመልሰን ለመቀላቀል ሁል ጊዜ ስፒዳችን ቢልድ አፕ ማድረግ አለብን። ልክ እነሱ እንደሚሄዱበት ፍጥነት እኛም መሄድ አለብን። ስለዚህ ሃርድ ሾልደር ብዙ መኪና ምንም አይነት መኪና ስለማይኖርበት እዛ ሆነን ፍጥነት መጨመር አለብን። ፍጥነት ስናገኝ የዛኔ ወደ ሞተርዌይ መንገባው። ስለዚህ የሚሆነው ቢልድ አፕ ስፒድ፣ ከዛ በኋላ ሴፍ የሆነ ጋፕ ስናገኝ ወደ ሞተርዌይ መቀላቀል። ቀጣይ you are driving on a motorway, which lane should you get into well before you reach your exit? ወደ መውጫችን አካባቢ ስንደርስ የትኛው መስመር ነው መያዝ ያለብን እያለን ሁሉ ጊዜ የግራ መስመር ነው መያዝ ያለብን። ስለዚህ ሚድል ሌን፣ ሃርድ ሾልደር፣ ሌፍት ሃንድ ሌን እና ራይት ሃንድ ሌን። ስለዚህ የሚሆነው መልሱ ሌፍት ሃንድ ሌን። ሁሉ ጊዜ ሌፍት ሃንድ ሌን ይዞ የምንወጣው በሌፍት ሃንድ ሌን ነው። ብዙ ጊዜ ደግሞ የኤግዚት መውጫችን የምናገኘው። 14ኛ ጥያቄ ደርሰናል። you are driving on a motorway, what does it mean if the car in front of shows that hazard warning line from a short time? አሁን ሞተርዌይ ላይ እየነዳን ከፊት ለፊት ያለው መኪናችን ሃዛርድ መብራት ካበራ ምንድነው ማድረግ ያለብን ነው። the driver wants you to overtake። ከፊት ለፊት ያለው መኪና ደርበህ እንድታልፍ እየነገረ ነው እያለ ነው። traffic ahead is slowing or stopping suddenly። እየቆመ ነው ወይ ደግሞ ቀስ እያለ ነው ከፊት ለፊት ያለው መኪና። the other car is going to change lane። ሌላ መስመር ሊቀይር ነው። there is a police speed check። ከፊት ለፊት የስፒድ ቼክ የፖሊስ ስፒድ ቼክ ስላለ ነው እያለን ያለው። ስለዚህ ይሄኛው የሚሆነው መልሱ ሃዛርድ ካበራብን ከፊት ለፊት ያለን፣ ስለዚህ የሆነ አደጋ አጋጥሟል ወይ ደግሞ መኪናው ተሰብራበታለች። ስለዚህ ባለ መኪናው ቀስ እያለ የሚሄድበት ምክንያት መቆም ስለፈለገ ራት ሲያበሩብን የሃዛርድ ዋርኒንግ ላይት የሆነ አደጋ ገጥሟል። ስለዚህ ወይ መኪናቸው ተሰብረዋል፣ ከፊት ለፊት ያለው የሆነ ጉዳት ደርሰዋል። ስለዚህ ፍጥነታቸው እየቀነሱ ነው ወይ ደግሞ ሊቆሙም ይችላሉ። ስለዚህ የሚሆነው መልሱ ትራፊክ ሄድ ኢዝ ስሎዊንግ ኦር ስቶፒንግ ሰደንሊ። ለምሳሌ ይሄኛው መስመር ወደ ቀኝ የሚያስመጣ ከሆነ ወደ ግራው ያሉት ስለተዘጉ፣ ስለዚህ የግራው መስመር ወደ ቀኝ ተቀላቅሎ አንድ ላይ ይሄዳል። ስለዚህ እንደዚህ አይነት መስመር ሰርተው ወደ ቀኝ ተቀላቅለው ይሄዳሉ። ከዛ በፊት ግን እዚህ ጋር እንደምታዩት ቢጫ ምልክት የኮንትራፍሎ ሲስተም ምልክት ነች። ስለዚህ ይሄ ምንድነው የሚለን ጥያቄው፣ ምን ማድረግ አለብን ነው የሚለን ጥያቄው። ዩዝ ኤ ዲፕ ሄድላይት፣ መብራታችንን እናብራ። ያው ቀን ከሆነ ምን እናብራበት ምክንያት የለም። ስዊች ሌን ቱ ኪፕ ዘ ትራፊክስ ፍሎዊንግ። ቀጣይ you are traveling along a motorway, where would you find a crawler or climbing lane? ሞተርዌይ ላይ እየሄድን እንደዚህ አይነት መንገድ፣ ይሄኛው ቀስ ብሎ ለሚሄዱ ተብሎ የተሰራ የተለየ የራሳቸው መስመር ነው እና ምን ሲሆን ነው ይህን መስመር የምናገኘው? ኦን ስቲፕ ሂል፣ ዳገት ሲኖር፣ ፎር ጃንክሽን ከቅያስ በፊት፣ ቢፎር ሰርቪስ ኤሪያ ሰርቪስ ከማድረጋችን በፊት፣ ወይ ደግሞ አሎንግ ሃርድ ሾልደር
ሃርድ ሾልደሩ አካባቢ ያለን ነው። ሁል ጊዜ ይሄኛው መንገድ ለትላልቅ መኪኖች የተሰራ ሲሆን ዳገት ሲሆን የባሰ የበለጠ ቀስ ስለሚሉ ይሄንን መስመር ይሰራላቸዋል። ስለዚህ ኦን ስቲፕ ግሬዲየንት ይሆናል መልሱ ማለት ነው። ዳገት ሲሆን እንደየብቻቸው የተለየ መስመር አላቸው ማለት ነው። ሾልደር ሌን ተብሎ ይጠራል። ቀጣይ you are on a motorway what must you do? there are a red crossing showing above every lane በሁሉም መስመሮች ዲስፕሌይ ማለት ነው። እንደዚህ አይነት ቀይ መስመር እንትን ካለ ምንድነው ማድረግ ያለብን ነው። ሁል ኦን ሃርድ ሾልደር ወደ ሃርድ ሾልደሩ ሄደን መቆም ሊቭ አት ዘ ኔክስት ኤግዚት ኤሪያ ኤግዚት መውጫ ላይ በዛ መውጣት ስሎው ዳውን ኤንድ ዎች ፎር ፋርዘር ሲግናልስ ስሎው ዳውን አድርገን ሌላ ተጨማሪ ምልክቶችን ጠብቅ ስቶፕ ኤንድ ዌይት ሁል ጊዜ ኤክስ ከተደረገ ስቶፕ ማድረግ አለብን። ከዛ መቆየት ነው ያለብን። ሌላ ምንም አይነት አማራጭ የለንም። ቀጣይ ምናየው ዋት ሹድ ዩ ዱ ኢሚዲየትሊ አፍተር ጆይኒንግ ሞተርዌይ ሞተርዌይ ልክ ስንቀላቀል ምንድነው ማድረግ ያለብን ነው የሚለው ራይት ኦቨርቴክ ደርበን ማለፍ ፖዚሽን ዩር ቬሂክል ኢን ዘ ሴንተር ሌን ወደ መሀለኛው መንገድ መምጣት መስመር መምጣት አጀስት ዩር ሚረር መስታወታችን ማስተካከል መስታወታችን ሁል ጊዜ ገና ከመነሳታችን በፊት ሁሉም ማስተካከል አለባቸው። ኢን ዘ ሌፍት ሃንድ ሌን ሞተርዌይ ከተቀላቀልን በኋላ በግራ በኩል ያለው መስመር ይዘን ለመቆየት አለብን። ቀጣይ ዌን ውድ ዩ ዩዝ ዘ ኤመርጀንሲ ኤሪያ ነው ሞተርዌይ ኤመርጀንሲ ኤሪያ መቼ ነው የምንጠቀምበት? ኢንኬዝ ኤመርጀንሲ ብሬክዳውን ወይ ደግሞ የሆነ ኤመርጀንሲ ያጋጥመን ስቶፕ ኤንድ ቼክ ዌር ዩ አር የት እንዳለ ለማወቅ ኢፍ ዩ ቲንክ ዩ ውድ ኢንቮልቭ ኢን ሮድ ሬጅ ኢንሲደንት ማለት ባለ ሹፌርና ሹፌር ሲጣሉ እዛ ላይ እቀላቀላለሁ ብለህ ላለመፍራት ቱ ሜክ ፕራይቬት ፎን ኮል ስልክ ለመደወል እያለ ነው። ሁል ጊዜ ኤመርጀንሲ ኤሪያ የምንጠቀምበት ያው ለኤመርጀንሲ ነው። ጥያቄው ላይ መልሱ አለ። ስለዚህ ኤመርጀንሲ ብሬክዳውን ይሆናል መልሱ። ቀጣይ የምናየው what does this sign in the motorway mean? ይሄኛው ምልክት ምንድነው የሚያሳየው? ሞተርዌይ ላይ ያለው ሁል ጊዜ ከጥግ ያለው ሃርድ ሾልደሩ ነው። እዚህ ሃርድ ሾልደሩም 50 ኖርማል ሌኖቹም መስመሮቹም 50 እያለን ነው። ዩዝ ኤኒ ሌን ኤክሴፕት ሃርድ ሾልደር ኤክሰፕት ሃርድ ሾልደር እንጂ ሁሉም ተጠቀማቸው መስመሮች ተጠቀማቸው እያለን ለምን ሃርድ ሌንም ራሱ 50 ተብሎ እያለ ያው እሱን መጠቀም አለብን። ዩዝ ዘ 3 ሃንድ ሌን ኦንሊ ሶስቱን መስመሮች ተጠቀምበት። ዩዝ ሃርድ ሾልደር ኦንሊ ሃርድ ሾልደር ብቻውን ተጠቀም። ዩዝ ኦል ዘ ሌንስ ኢንክሉዲንግ ዘ ሃርድ ሾልደር ይሄኛው ነው የሚለው መልስ። ምክንያቱም በአራቱም ላይ መሄድ እንደተፈቀደልን ያሳያል፣ ግን ከ50 በታች መሆን እንዳለበት ነው። ዩዝ ኦል ዘ ሌንስ ሁሉም መስመር መጠቀም እንዳለብን ነው የሚሆነው መልሱ። ቀጣይ የምናየው you are in the right hand lane of 3 lane motorway ሶስት መስመር ያለበት መንገድ የቀኙ ይዘህ እየሄድክ ነው እያለ ነው። what does this overhead sign mean? ይህ ከላይ የምናየው ወደዚህ ምልክት የሚያሳየው ቀስቱ ምንድነው የሚያመለክተው እያለ ነው። move to the left and reduce your speed 50 ወደ ሌፍት ሂድና ወደ 50 ቀንስ እያለ ነው። use hard shoulder until you pass other ጉዳቱ ካለፈ በኋላ ሃርድ ሾልደሩን ተጠቀሙ እስከዛ ድረስ እያለን ነው ይላል። the road works 50 meters yard ahead እያለ ነው። መንገድ እየተሰራ ነው የሚያመለክተው ቀስቱ እያለ ነው። ይሄም አይሆንም። leave the motorway at the next exit እያለ ነው። ይሄም አይሆንም። ስለዚህ የሚሆነው መልሱ move to the left and reduce your speed to 50 ወደ ሌፍት ሂዱ እያለ ነው። ከዛ በኋላ 50 ከላይ እንደምናየው 50 ነው ደግሞ ሌፍት ሁለቱንም። ስለዚህ ወደ ከራይት ሃንድ ሌን ወደ ሌን መሄድ እንዳለብን ከዛ በ50 መሄድ እንዳለብን ይሄ ይሆናል መልሱ ማለት ነው። ቀጣይ your vehicle break down on a motorway and you need to call for help. Why it may be better to use an emergency roadside telephone rather than a phone call. መንገድ ላይ የመኪናችን ኤመርጀንሲ አደጋ ደረሰብን። ከዛ ለምንድነው ኤመርጀንሲ ቴሌፎን የምንጠቀመው? ለምንድነው የራሳችን ስልክ ተጠቅመን ለእገዛ ማንደውለው? connects you to a local garage ለሎካል ጋራጅ ስለሚያገናኘን it allows location by the emergency allows easy location ማለት ያው እዛ ላይ እንዳለ ቶሎ ብሎ ሊያውቁ ይችላሉ የኤመርጀንሲ ሰርቪሶች። ምክንያቱ ኦልሬዲ ሁሉም እዛ ጋር ያሉት የራሳቸው ኮድ አላቸው። ኮዱ እያንዳንዱ ኮድ ደግሞ የት ቦታ እንዳለ ከየት ቦታ እንደተደወለ ለሚያሳይ ሁል ጊዜ እሱ ተጠቅመን የተሻለ ይሆናል ከራሳችን። ሞባይል ፎን ዱ ኖት ወርክ ነው ሞባይል ፎን አንድ ጊዜ በእርግጥ አይሰሩም፣ ግን ይሄ አይደለም መልሱም የሚሆነው it allows easy location by the emergency service ብሎ የት እንዳለን ለማወቅ እንጠቀምበታለን። ቀጣይ you are traveling along a motorway when are you allowed to overtake on the left? መቼ ነው በግራ መስመር ደርበን ማለፍ የምንችለው ነው። when you can see well ahead that hard shoulder is clear ከፊት ለፊት መስመሮቹ ሁሉም ነፃ ሲሆኑ እያለ ነው። when you warn drivers behind by signal is left ከኋላ ያለው መንገደኛ ወደ ግራ ኋላ ላሉት መንገደኞች
ወደ ግራ ፍራቻ አብርተን ወደዚህ ሂዱን ለማለት የዛን እንጠቀመዋለን። and the traffic in the right hand lane is signaling right ወደ በቀኝ መስመር ያሉት በቀኝ መስመር እየሄዱ ያሉ መንገደኞች ወደ ቀኝ ሲያመለክቱ when in a queue and traffic to your right is moving more slowly than you ይሄኛው ይሆናል መልሱ። ምክንያቱ ከቀስ ብለው የሚሄዱ መኪኖች ካሉ በግራ በኩልም ቀድመናቸው ልንሄድ እንችላለን ማለት ነው። what should you do when you go through a contraflow system? contraflow system ማለት ሞተርዌይ ላይ አንዱ መስመር ሲዘጋ ወደ ሌላ መስመር ዳይቨርት የሚያደርጉን ከሆነ እንደዚህ አይነት ምልክት አለ እዛ ጋር የምናገኘው። ስለዚህ እሱም ምልክት ምን ይባላል? ኮንትራፍሎ ሲስተም። ኮንትራፍሎ ሲስተም ሲኖር ያው ምስል ላይ ያሳያችኋለሁ እንደዚህ አይነት ይሆናል። አንደኛው መስመር ከተዘጋ ያኛው መስመር ለሁለት እንጠቀመዋለን ማለት ነው። ስለዚህ መልሱ የሚሆነው ዩዝ ዲፕ ሌን ላይት መብራት አናበራም። ስዊች ሌን ቱ ኪፕ ዘ ትራፊክ ፍሎዊንግ ስዊች ሌን ማድረግ አለብን። ማድረግ የለብንም በቃ አንዴ ከገባንበት መስመራችን ይዘን ነው መሄድ ያለብን። ኪፕ ኤ ጉድ ዲስታንስ ፍሮም ዘ ቬሂክል ሄድ ከፊት ለፊት ያለው መንገድ ግን መኪና ግን ያው ጥሩ የሆነ ክፍተት ማድረግ አለብን። ስቴይ ክሎዝ ቱ ዘ ቬሂክል ሄድ ቱ ሬዲዩስ ኪው ደግሞ ያው ቀስ ብለን ወደፊት ለፊት በደንብ በመጠጋት ከፊት ለፊታችን ያለው መኪና በደንብ በመጠጋት የሚሆነው መልሱ ኪፕ ኤ ጉድ ዲስታንስ ፍሮም ዘ ቬሂክል ሄድ ይሆናል። ቀጣይ አራተኛ ጥያቄ your car gets punctured while driving on a motorway what should you do when you are stopped on a hard shoulder? መኪና ጎማችን ተንፍሷል ወይ ደግሞ ፈንድቷል ምን ሃርድ ሾልደሩ ላይ ቆመናል እና ምን ማድረግ አለብን ነው። carefully change the wheel yourself በራሳችን ጎማ መቀየር። try to wave down another vehicle for help ሌላ መኪኖች መጥተው እነሱን በማስቆም እኛን እንዲረዱን መጠየቅ። use emergency telephone and call for help emergency ቴሌፎን ተጠቅመን እገዛ መጠየቅ። only change the wheel if you have a patient help ሌላ አንድ ሰው ካለ የሚያግዝህ ብቻ ጎማውን ቀይር። ስለዚህ ራሳችን ጎማ መቀየር አይመከርም። የሚሆነው ቴሌፎን የሚሆነው ዩዝ ኤመርጀንሲ ቴሌፎን and call for help ኤመርጀንሲ ቴሌፎን ተጠቅመን እገዛ መጠየቅ ነው ያለብን። ቀጣይ አምስተኛ ጥያቄ how should you rejoin the motorway after a breakdown on the hard shoulder ይላል። ሁል ጊዜ መኪናችን ከተሰበረ ወደ ሃርድ ሾልደሩ ካቆምነው በኋላ ወደ ዋናው መንገድ ድጋሚ ለመቀላቀል ሁል ጊዜ ምን ማድረግ አለባችሁ ነው የሚለው። build up a speed on the hard shoulder before looking for a safe gap in the traffic ሁል ጊዜ ሃርድ ሾልደር ላይ ያላችሁ ፍጥነታችሁ ልክ እንደዛ ፍጥነት የሚሆን ቢልድ አፕ አድርጉ። ከዛ በኋላ ሴፍ ሲሆን ጋፕ ስታገኙ ወደ ሞተርዌይ ተቀላቀሉ ነው የሚለው። ቀጣይ wait until a vehicle in the left hand lane signals to you when it's safe to join ከግራ መስመር ላይ ያሉ መኪኖች ግባ እስከሚሉት ጠብቅ እያለ ነው። move straight out into the left hand lane as you are not allowed to drive on the hard shoulder ማለት ሃርድ ሾልደሩ መጠቀም አይቻልም። ስለዚህ ቶሎ ብለ ወደ ሌፍት ገባ እያለ ነው። ይሄ አይሆንም። keep your hazard light flashing until you have safely rejoined the carriageway ይላል። ሃዛርድ መብራታችን ማብራት እንዳለብን እና ወደ ኬሬጁ ስንቀላቀል እያለን ነው። አሁን የሚሆነው መልሱ ግን build up a speed on the hard shoulder ሃርድ ሾልደራችን ላይ ያለን ፍጥነት መጨመር አለ። ምክንያቱም እነሱ እኩል ፍጥነት እንዲኖረን ከዛ ሴፍ የሆነ ጋፕ ስናገኝ ወደዛ መቀላቀል። ቀጣይ 26ኛ ጥያቄ ሲሆን on the three motorway lane on a 3-lane motorway which lane should you use if there is no traffic ahead ፊት ለፊት ምንም አይነት መኪና ከሌለ የትኛው መስመር ነው የምንይዘው? ሁል ጊዜ እንደዚህ ሲያጋጥመን የሌፍት አንድ ሌን መስመር ነው የምንይዘው። የግራ በኩል ያለው ሁል ጊዜ ተመራጭ ነው። ቀጣይ 27ኛ ጥያቄ you are on a 3-lane motorway which lane are you in if there are red reflective strips on the left and white ones to your right? ሪፍሌክቲቭ ስትሩስ ቅድም እንዳየነው መብራቶች ናቸው። ትናንሽ መብራቶቹ በግራ በኩል ቀይ ካለ በቀኝ ደግሞ ነጭ ካለ የትኛው መስመር ነው የያዝነው ነው የሚለው። ሁል ጊዜ በግራ በኩል ያለው ሃርድ ሾልደር ነው። ስለዚህ on the hard shoulder እና between the right hand lane አይሆንም፣ in the middle laneም አይሆንም፣ on the hard shoulderም አይሆንም። ስለዚህ on the left hand lane ነው የሚሆነው። ጋር እንደምናየው ሬድ ሪፍሌክቲቭ ስትሩስ ሃርድ ሾልደር በኩል ነው ያለው። ስለዚህ ቀይዋ መኪና እንደምታዩት በግራ በኩል ቀይ ካለ በቀኝ በኩል ነጭ ካለ የትኛው መስመር ነው የያዝነው ነው የሚለው ጥያቄው። ስለዚህ የሌፍት ሃንድ መስመር ይዘን ነው እየሄድን ያለ ነው። ስለዚህ እኛ ይሄኛው ባለ ቀይ መኪና ነን። ምክንያቱም በግራ በኩል እዚህ ነው ያለው። በግራ በኩል ግሪን ካለን በቀኝ በኩልም ነጭ ቢለንም ስቲል ያው የሌፍት ሃንድ ሌን ነው የያዝነው። በግራ በኩል ቀይ ካለን በቀኝ ደግሞ ነጭ ካለን አሁንም ሌፍት ሃንድ ሌን ነው የያዝነው ማለት ነው። ስለዚህ የሚሆነው መልሱ ሌፍት ሃንድ ሌን። ቀጣይ
how should you position yourself when you use the emergency telephone on the motorway? እኛ ራሳችን አቋማችን እንዴት ነው የሚሆነው ኤመርጀንሲ ቴሌፎን ስንጠቀም ሞተርዌይ ላይ? ስቴይ ክሎዝ ቱ ካሬጅ ዌይ፣ ወደ መንገዱ መጠጋት እያለ ነው። ይሄ አደጋ የሚያመጣው ኪፕ ዩር ባክ ቱ ዜር ፓርክ፣ ጀርባህን ለትራፊኩ ስጥ፣ ለሚመጣው መኪና ጀርባህን ስጥ እያለ ነው። ይህም የባሰ ጉዳት ነው የሚያመጣው። ፌስ አፕካሚንግ ትራፊክ፣ ፊት ለፊት ለሚመጡት ፊትህን ወደሚመጡት መኪና አርግ። ይህም ብዙ የተለየ ነገር የለውም። ስታንድ ኦን ሃርድ ሾልደር፣ ሃርድ ሾልደር ላይ ቁም ነው የሚለው። ሃርድ ሾልደር ላይ መቆም አይጠበቅብንም። የሚጠበቅብን ፌስ አፕካሚንግ ትራፊክ ነው የሚሆነው መልሱ። እንድናየው የሆነ መኪና ከጠጋ ወይ ደግሞ መኪና ጉዳት የሚያደርስልን ከሆነ መሸሽ ወይ ደግሞ የሆነ ለራሳችን ለማዳን ሁል ጊዜ መኪናዎችን የሚመጡ መኪናዎችን ማየት አለብን። ቀጣይ 9ኛ ጥያቄ what restriction apply to people who have a provisional driving license? provisional driving license ማለት ጊዜያዊ መንጃ ፈቃድ ማለት። ጊዜያዊ መንጃ ፈቃድ አድርገህ እዚህ ሀገር ትነዳለህ። እዚህ ጊዜያዊ መንጃ ፈቃድ የያዘ ምን አይነት እገዳዎች ይጣልባቸዋል? they cannot drive over 30 ከ30 ሜትር ፐር ሃወር መንዳት አይችሉም ይላል። they cannot drive accompanied ከሌላ ሰው ጋር ካልሆነ በስተቀር መንዳት አይችሉም ይላል። they cannot drive at night ማታ ላይ መንዳት አይችሉም። they cannot drive with more than one passenger ከአንድ ፓሰንጀር በላይ መንዳት አይችሉም። ስለዚህ የሚሆነው መልሱ they cannot drive unaccompanied ወይ ደግሞ ሌላ ከአጠገባቸው 3 ዓመት የነዳ ሰው 3 ዓመት በላይ የነዳ ሰው መሆን አለበት። ስለዚህ they cannot drive መንዳት አይችሉም ሌላ ሰው ከሌለ ካጠገባቸው። ይሄኛው ነው የሚሆነው መልሱ። ቀጣይ የምናየው when may you stop on a motorway፣ መቼ ነው ሞተርዌይ ላይ መቆም ምንችለው? if you have to read a map ማንበብ ከፈለግን፣ if your mobile phones ring ስልካችን ከጠራ፣ when you are tired and need a rest ከደከመህ እረፍት ከፈለግ፣ emergency breakdown emergency breakdown ሲሆን ብቻ ነው የምንቆመው። ስለዚህ የሚሆነው መልሱ in the emergency breakdown ይሆናል። ቀጣይ why it's particularly important to check your vehicle before moving along motorway፣ ለምንድን ነው ረዥም መንገድ ስንጀምር ጆርኒ ጉዞ ስንጀምር መኪናችን ቼክ የምናደርገው? you will have to do more harsh braking on ሞተርዌይ ላይ በጣም ሃርሽ የሆነ ብሬክ ወይ ደግሞ ፍሬን እንይዛለን እያለ ነው። the road surface will wear down the tires faster፣ ሮድ ሰርፌሱ የመንገዱ ሰርፌስ ዳጎማችን ሊበላው ስለሚችል ሞተርዌይ ሰርቪስ ሮድስ አር ኖት ዲል ዊዝ ብሬክዳውን፣ ሞተርዌይ ያሉ የሰርቪስ ኤሪያዎች በብሬክዳውን ሊያግዙን አይችሉም ነው የሚለው። continue high speed increase the risk of your vehicle breakdown፣ ይሄኛው የምናል ኮንቲኒው የሆነ ስፒድ ሃይ ስፒድ የሆነ በጣም ለጉዳት ያዳርጋል እያለን ነው። ኮንቲኒየስ ለረዥም ጊዜ ለ4-5 ሰዓት ወይ 10 ሰዓት የመንዳት ሁል ጊዜ ወደ አደጋ ስለሚያጋልጠን ሁል ጊዜ ቢፎር ኢምፖርታንት ቼክ ማድረግ አለብን። እዚህ ነው መልሱ። ኮንቲኒየስ የሆነ ሃይ ስፒድ ካለ ሁል ጊዜ ለአደጋ ተጋላጭ ነን። ቀጣይ 32 ጥያቄ ደርሰናል። you are on motorway ሞተርዌይ ላይ እየነዳን ነው። what does it mean if a red cross is showing above the hard shoulder in mandatory speed limit above all the other lanes? እዚህ ጋር ጠይቆን ያለ ምን ማለት ነው? እዚህ ከላይ የምታዩት ኤክስ ምልክት የተደረገበት ለምንድን ነው? the hard shoulder can be used as a rest area if you feel tired፣ ድካም ከተሰማህ እንደ እረፍት ቦታ ልንጠቀምበት እንችላለን። ሃርድ ሾልደር እያለ ነው። the hard shoulder can be used as a normal laning lane፣ እንደ ኖርማል የምንሄድበት መንገድ ልንሄድበት እንችላለን እያለ ነው። the hard shoulder is for emergency or breakdown use only፣ ሃርድ ሾልደሩ ኤመርጀንሲ ብቻ ነው የምንጠቀምበት። ጉዳት ከደረሰብን መኪናችን ከደረሰባት ወደዛ የምንቆምበት ብቻ ነው እያለ ነው። the hard shoulder has a speed limit of 50 ሜትር per hour፣ ሃርድ ሾልደሩ 50 ሜትር ፐር ሃወር ነው አይደለም። ምክንያቱም እነዚህ ራኒንግ ሌን ተብሎ የሚጠሩ እነሱ ናቸው 50 እያሳየን ያለው። ስለዚህ ስፒድ ሊሚት ያላቸው ራኒንግ ሌን ነው እንጂ ሃርድ ሾልደር እንዳልሆነ። ሃርድ ሾልደር ግን እንደ ብሬክዳውን ለኤመርጀንሲ ይጠቅመናል። ስለዚህ የሚሆነው መልሱ ሃርድ ሾልደር ኢዝ ፎር ኤመርጀንሲ ብሬክዳውን ዩዝ ኦንሊ ነው የሚሆነው መልሱ። ታይም ናው ዩ አር ጆይኒንግ ኤ ሞተርዌይ ፍሮም ኤ ስሊፕ ሮድ how should you deal with traffic already on the motorway? በስሊፕ ሮድ ማለት ሃይዌይ የሚያቀላቅለን ወይ ደግሞ ወደ ሞተርዌይ የሚያቀላቅለን መንገዶች ናቸው። በዛ መንገድ አድርገን ጆይን እያደረግን ነው እየተቀላቀልን ነው። እና ከመቀላቀላችን በፊት ምን አይነት ጥንቃቄ ማድረግ አለብን ነው። carry on along the hard shoulder until you see a safe gap፣ በሃርድ ሾልደሩ ቀጥለህ ሂድ እና የሆነ ሴፍ የሆነ ክፍተት ስታገኝ use the slip road to accelerate until you move much faster than motorway on the traffic፣ ከኖርማል ከሚሄዱ ሞተርዌይ ላይ ያሉ መኪኖች ከነሱ በላይ ፍጥነት እስከሚኖርህ ድረስ በስሊፕ ሮድ ሂድ እያለ ነው። stop at the end of the slip road and look for a safe gap፣ መግቢያው መንገድ ላይ ቁምና ከዛ በኋላ ሴፍ የሆነ ጋፕ ፈልግ ነው የሚለን። match your speed traffic in the left hand lane and filter into a safe gap፣
ማች ዩር ስፒድ ማች አድርግ ስፒድ ሊሚት እና ከዛ ሴፍ ጋፕ እስከምታገኝ። ስለዚህ የሚሆነው መልሱ ማች ዩር ስፒድ ማች አድርገን ስፒዳችን ከሌፍት ሃንድ ሌን ያለው ከዛ በኋላ ወደ ሴፍ የሆነ ግፍተት ስናገኝ የዛኔ ከባለን ወደ ሃይዌያችን መንገዳችን እንቀጥላለን። ቀጣይ which vehicles are prohibited from using motorways? የትኞቹ መኪኖች ነው የተከለከሉ ሞተርዌይ ላይ እያለን ነው። ፓወርድ ሞቢሊቲ ስኩተር። ፓወርድ ሞቢሊቲ ስኩተር ማለት ያው አካል ጉዳተኛ የሚጠቀምባቸው ነው። ደብል ዴክ ባስስ፣ ሁለት ድርብ የሆኑ ባሶች። ሞተር ሳይክል ኦቨር 50 ሲሲ፣ ከ50 በላይ ሲሲ ያላቸው ሞተር ሳይክሎች። ካርስ ኤንድ አውቶማቲክ ትራንስሚሽን። ስለዚህ እነዚህ ሶስቱም ፓወርድ ሞቢሊቲ ስኩተር ወይ ደግሞ የአካል ጉዳተኛ ስኩተሮች መግባት አይችሉም። ይሄኛው ይሆናል መልሱ። ቀጣይ which vehicle are not allowed to use the right hand lane of a 3-lane motorway? የቀኝ መስመር መጠቀም ማይችሉ እነማና የትኞቹ መኪኖች ናቸው እያልን ነው። ስሞል ደሊቨሪ ቫን፣ ቬሂክል ቶዊንግ ኤ ትሬለር፣ ሞተር ሳይክል ኦር ሞተር ሳይክል ሳይድ ካር አውትፊትስ። ስለዚህ የሚሆነው መልሱ ቬሂክልስ ቶዊንግ ካር፣ ተጎታች ያላቸው መኪኖች ራይት ሃንድ ሌን መጠቀማቸውን ሁል ጊዜ ሌፍት ሃንድ ሌን ይዘው ነው የሚሄዱት። ቀጣይ 36ኛ ጥያቄ ደርሰናል። your vehicle has broke down on a motorway, what should you do if you are not able to get onto the hard shoulder? መንገድ ላይ ሞተርዌይ ላይ ተሰበረብን መኪናችን እና ወደ ሃርድ ሾልደር መሄድ ወይ ደግሞ ወደ ጥግ መስመር ያለው መሄድ ካልቻልን ምንድነው ማድረግ ያለብን ነው የሚለው። ብቻውን ሃዛርድ ላይ ሃዛርድ ዋርኒንግ ላይታችን ማብራት፣ attempt to repair ሰ በራሳችን ማስተካከል መሞከር፣ the traffic behind ሌላ ከኋላ የሚመጣ መኪና አስቁመን እገዛ መጠየቅ፣ stop behind your vehicle to warn others ከኋላ ያሉትን መኪኖች ከኋላ ቆመን እናስጠንቅቅ እያለ ነው። ይሄም አይሆንም። ስለዚህ የሚሆነው ስዊች ኦን ሃዛርድ ላይታችን ማብራት ነው የሚሆነው። እዛ ሆነን ውስጥ ሆነን ሃዛርድ መብራት ካበራን ኦልሬዲ በኋላ ያለው ነግረነዋል። ስለዚህ የሚሆነው መልሶ ስዊች ኦን ሃዛርድ ዋርኒንግ ላይት መብራት ካበራን ኦልሬዲ ሃዛርድ ዋርኒንግ መብራት ካበራን ሁሉ ሰው ስለሚያውቀው አደጋ እንደደረሰብህ፣ ስለዚህ ይሄን ነው ማድረግ ያለብን። ቀጣይ what should you do if you are driving or riding along a motorway? ሞተርዌይ ላይ እየነዳን እያለ ምንድነው ማድረግ ያለብን? look much further ahead than you would on the road. መንገድ ኖርማል መንገድ ከምናየው እይታ በላይ ራቅ ያለ እይታ ማየት እያለን ነው። maintain a shorter speed, maintain a shorter separation distance than you would on the other road. ከሌላ ኖርማል መንገድ አጭር የሆነ ክፍተት እንተው እያለን ነው። ይሄ አሁን travel much faster than you would on the road. ከኖርማል መንገድ የምንሄድበት በፍጥነት እንሄድ። ያው ሁሉ ጊዜ ስፒድ ሊሚትን ተከትለን ነው የምንሄደው። ኮንሰንትሬት ሞር ዛን ዩ ውድ ኦን ዘ ሮድ፣ በጣም ኮንሰንትሬሽን ይጨምር እያለ ነው። ሁሉም ቦታ ነው ኮንሰንትሬሽን የሚያስፈልገው ትንሽም ይሁን ትልቁ። ስለዚህ የሆነው መልሱ ሉክ ማች ፈርዘር ሄድ ዛን ዩ ውድ ኦን ዘ ሮድ። ምክንያቱ ፍጥነት እየሄድን ስላለ አርቀን ማየት አለብን። ምክንያቱ ቶሎ ልንደርሰው እንችላለን ቅርብ ቅርብ ብቻ ካየን። ስለዚህ ማየት ያለብን አርቀን ማየት አለብን። ጉዳትም ከመጣ ቶሎ ከጉዳቱ ማምለጥ የምንችለው በደንብ ሩቀት ያለው ካየን በኋላ ነው። ቀጣይ ዋሰር ናሽናል ስፒድ ሞተርዌይ ፎር ካርስ ሞተር ሳይክልስ። ናሽናል ስፒድ ሊሚት ስንት ነው እያለን ነው። ሁልጊዜ ናሽናል ስፒድ ሊሚት ምልክቱ ይሄ ይመስላል። 70 ሜትር ፐር ሃወር ነው እዚህ ሀገር። እዚህ 70 ሜትር ፐር ሃወር መሄድ አለባቸው ካር ኤን ሞተር ሳይክል። ሌሎች ግን ይቀንሳል። ቀጣይ what should you stop where should you stop where should you stop to rest if you feel tired while you are traveling along a motorway? በጣም ከተሰማህ የት ማረፍ እንዳለብህ ነው የሚለው። ኦን ሃርድ ሾልደር ኦልሬዲ ኤመርጀንሲ ሲሆን ብቻ ነው የምንቆምበት። ኦን ስሊፕ ሮድ ያው መውጫ ነው ወይ ደግሞ መግቢያ ነው፣ እዛ ጋር መቆም አይጠበቅብንም። ኦን ሴንትራል ሪዘርቬሽን እዚህ ጋም መግባት አንችልም። ስለዚህ የሚሆነው አት ኒረስት ሰርቪስ ኤሪያ፣ ሰርቪስ የምናደርግበት ቅርብ እዛ ጋር ሄደን ነው ከደከመ ማረፍ የሚችለው። ስለዚህ የሚሆነው መልሱ አት ኒረስት ሰርቪስ ኤሪያ ይሆናል። ቀጣይ ሃው ኢዝ ባንቺንግ ሬዲዩስድ ኦን ሞተርዌይ? ባንቺንግ ማለት ሁሉ ጊዜ ጥብቅ ብሎ መሄድ ነው። እንዴት ነው እሱን ማስወገድ የምንችለው ነው። አሁን ሞተርዌይ ሃይዌይ ላይ ወይ ሞተርዌይ ላይ እየሄደ ባይ ዩዚንግ ሃየር ስፒድ ሊሚት በመጠቀም ለምሳሌ 70 ሜትር ፐር ሃወር የምንሄድ ከሆነ ወደ 100 ምናምን ካደረግነው አንጠባበቅም ወይ ደግሞ ባንቺንግ አያጋጥመንም እያለ ነው። ባይ ዩዚንግ ሚኒማም ስፒድ በመጠቀም ባይ ዩዚንግ አድቫይዘሪ ስፒድ ሊሚት በተሰጠን አድቫይዝድ የተደረገ በዛ በመሄድ ባይ ዩዚንግ ቫሪያብል ስፒድ ሊሚት ይሄኛው ነው የሚሆነው። ምክንያቱ የተለያየ ስፒድ ሊሚት መጠቀም ነው። ቫሪያብል ማለት የሆነ ቦታ ላይ 70 የሆነ ቦታ ላይ 50 የሆነ ቦታ ላይ እንደዛ በከፋፈልነው ቁጥር መኪኖች ያው ባንቺንግ አያጋጥማቸውም ማለት ነው። ጥብቅብቅ ብለው አይሄዱም። ምክንያቱ የሆነ ቦታ ላይ በጣም መኪና ከበዛ እዛ ፍጥነት ማስጨመር፣ የሆነ ክፍተት ያለበት ቦታ ደግሞ ትንሽ ቀስ በማድረግ ያው በማመጣጠን ስፒድ ሊሚት የዛኔ። ስለዚህ መልሱ የሚሆነው ባይ ዩዚንግ ቫሪያብል ስፒድ ሊሚት እዛን ባንቺንግ ማስወገድ እንችላለን።
ቀጣይ 41ኛ ጥያቄ ደርሰናል። ዋት ውድ ዩ ኤክስፔክት ቱ ፋይንድ የኮንትራፍሎው ሲስተም ነው ሞተርዌይ። ኮንትራፍሎው ሲስተም ቅድም እንዳየነው መንገድ ሲሰራ ወይ የሆነ ነገር ሲኖር የሚያደርጉት የተለየ አይነት አሰራር ሲሆን የመንገድ አቀያየር ሲሆን ያው የት ልናገኘው እንችላለን እያለ ነው። ቴምፖራሪ ትራፊክ ላይት፣ ቴምፖራሪ የሆነ ትራፊክ ላይት ያለበት ቦታ። ዋይድ ሌነር ተርን፣ ሰፊ የሆነ መስመሮች ከኖርማል። ዋይደር ሌንስ ዛን ኖርማል፣ ከኖርማል መስመሮች ሰፋ ያለ መስመር። ሎወር ስፒድ ሊሚት ያላቸው ቦታዎች፣ ሮድ ሃምፕስ ያላቸው ቦታዎች። ሁል ጊዜ ኮንትራፍሎ ሲስተም የምንጠቀመው ዋት ውድ ኤክስፔክት፣ ምንድነው ኤክስፔክት ማድረግ ያለብህ ነው የሚለው። ስለዚህ ኤክስፔክት የምታደርገው ሁል ጊዜ ሎወር የሆነ ስፒድ ሊሚት ነው የሚሆነው። መልሱ ሎወር ስፒድ ሊሚት ይሆናል። ምክንያቱ ስለዚህ ሁል ጊዜ በሰባ እንደምንሄደው በፍጥነት እንደምንሄደው መሄድ አንችልም። ስለዚህ ሎወር ስፒድ ሊሚት ነው የምንሄደው እንደዚህ አይነት መንገዶች ያጋጥማል። ቀጣይ your vehicle break down on a motorway, you manage to stop on the hard shoulder, what would you do if you use your mobile phone to call for help? መኪና አደጋ አጋጥሟል ሞተርዌይ ላይ ምን ማድረግ አለብህ ነው እሱ። stand at the rear of the vehicle while making the call, መኪና ከኋላ ላይ ቁምና እዛው ነህ ደውል እያለ ነው። wait in the car for emergency service to arrive, መኪና ውስጥ ሆነህ ጠብቅ ኤመርጀንሲ እስከሚመጡልህ ድረስ። phone a friend, ask them to come and collect you, ጠይቃቸው ጓደኛ ምናምን ካለ የዛኔ መጥተው እንዲያነሳ። ቼክ ዮር ሎኬሽን ፍሮም the nearer marker post behind the hard shoulder, ከሃርድ ሾልደር በኋላ ምልክቶች አሉ፣ እነሱ ምልክቶችን ቼክ አድርግ ነው የሚለው። ስለዚህ ሁል ጊዜ መኪናችን ከተሰበረ ማኔጅ የምናደርገው እዛ ጋር የተጻፉት ህጎችን ተከትለን ወደ ያለበት ቦታ በመሄድ ነው የሚሆነው። ከሃርድ ሾልደር በኋላ የምናያቸው ምልክቶች አሉ፣ እነሱ ምልክቶች አይተን ወደዛ አሁን ለምሳሌ ወደ ኤመርጀንሲ ቴሌፎን ያለበት ልንሄድ እንችላለን። ኤመርጀንሲ ቴሌፎኑ ጋር ደውለን እዛ ጋር ያለው ቁጥር እንሰጣችኋለን። ስለዚህ ኤግዛክት ሎኬሽን ሊያውቁት ይችላሉ። ቀጣይ ዋት ከለር አር ዘ ሪፍሌክቲቭ ስትሩስ ቢትዊን ዘ ሃርድ ሾልደር ኤንድ ዘ ሌፍት ሃንድ ሌን ኦፍ ሞተርዌይ። ሁል ጊዜ ቅድም እንዳየነው ሪፍሌክቲቭ ስትሩስ እነዚህ ናቸው። ስለዚህ አሁን ጥያቄው ላይ ምንድን ነው የሚለው ሃርድ ሾልደር ቢትዊን ዘ ሌፍት ሃንድ ሌን እና ሃርድ ሾልደር የትኛው ከለር ነው ያለው? ስለዚህ ጋር እንደምታዩት ይሄኛው ዋይት፣ ይሄኛው ሃርድ ሾልደር ነው። ይሄ ቀይ ነው መሃል ላይ ያለው፣ ከዛ በኋላ ነጭ አለ። ስለዚህ ቢትዊን ዘ ሃርድ ሾልደር ኤንድ ሌፍት ረኒንግ ሌን ነው የሚለን የሚሆነው ሬድ ነው የሚሆነው መልሱ ማለት ነው። ቀጣይ 44ኛ ጥያቄ ደርሰናል። you are traveling in the left hand lane of 3 lane motorway, ሶስት መስመር ያለበት ሃይዌይ እየነዳን ነው። እኛ በሌፍት መስመር ያለው ወይ ደግሞ ግራ መስመር ያለው ይዘናል እያለ ነው። how should you react to traffic? እንዴት ነው ሪያክት የምናደርገው ከጎን መጥቶ የሚገቡብን መኪኖች ወይ ደግሞ የሚቀላቀሉ መኪኖች? increase speed፣ ፍጥነት በመጨመር to make sure that you are driving behind፣ ኋላ እንደሚገቡ ፍጥነት መጨመር። maintain a steady speed፣ ስቴዲ የሆነ ቀጥ ያለ አንድ ስፒድ ይዘህ መሄድ እያለ ነው። adjust your speed or change lane if you can do so፣ ከቻልክ መስመር ቀየር ወይ ደግሞ ስፒድህን አስተካክል። ይኸኛው ነው የሚሆነው መልሱ። ምክንያቱም ስፒዳችን ካስተካከልን ከጎን የሚመጣ መኪና ስፒዳችን አይቶ እኛ የእሱን ፍጥነት አይተን የት እንዳለ አይተን እናስገባዋለን ማለት ነው። switch on your hazard light ማብራትም አይጠበቅብንም። your vehicle broke down on hard shoulder of a motorway፣ ሃርድ ሾልደር ላይ መኪናችን ተበላሸች but has now been repaired፣ አሁን ግን ተስተካከለልን። how should you rejoin the main carriageway፣ እንዴት ነው ወደ ዋናው መንገዱ የምንቀላቀለው? የመጀመሪያው move out onto the carriageway then build up your speed፣ ወደ carriageway ከወጣን በኋላ ስፒዳችንን ጨምር። gain speed on the hard shoulder before moving out onto the carriageway፣ ሃርድ ሾልደር እያለን ፍጥነትን ጨምር፣ ከዛ በኋላ እንቀላቀል ወደ ሃይዌዩ። move out onto the carriageway using hazard warning light ይላል። hazard warning light አብርተን ወደ ሃይዌዩ ወይ ደግሞ ሞተርዌይ እንቀላቀል እያለን ነው። wait on the hard shoulder until someone flashes their headlight at you፣ እዛ ሃርድ ሾልደር ላይ ቁመን ሌላ መብራት አብርቶ ለፉ እስከሚለን እንጠብቅ እያለን ነው። የሚሆነው መልሱ move out onto carriageway then build up speed አይሆንም። ስለዚህ የሚሆነው መልሱ gain speed on the hard shoulder before moving out onto the carriageway። ስለዚህ ሃርድ ሾልደሩ መኪናችን ተሰብሮ እንቆምበት ነው። ልክ ስንቆም እዛ ከተስተካክሎ ተመልሰን ወደ መቀላቀል ስንፈልግ በሃርድ ሾልደሩ ተጠቅመን ፍጥነት ጨምረን እነሱን ኦልሞስት ተመሳሳይ አካባቢ ስንደርስ ከዛ በኋላ ነው ሴፍ የሆነ ጋፕ ስናገኝ ወደ ሞተርዌይ የምንቀላቀለው። ቀጣይ 46ኛ ጥያቄ what colors are the reflective strips between motorway and the slip road? ምን አይነት ከለር ነው between motorway and slip road እያለ ነው። እዚህ ጋር እንደምታዩት መውጫ መገንጠያ ስሊፕ ሮድ ላይ አረንጓዴ ከለር ነው የምናገኘው መገንጠያ አካባቢ ሲሆን፣ ስለዚህ ጥያቄ የሚለው ምን አይነት ከለር ነው ያላቸው
ወደ ስሊፕ ሮድ መገንጠያ የሚያስወጣ አረንጓዴ ነው የሚሆነው። ስለዚህ ግሪን ብለን እንመልሳለን። ቀጣይ 47ኛ ጥያቄ ደርሰናል። ዋት ሄልፕስ ቱ ሬዲዩስ ትራፊክ ባንቺንግ ኦን ሞተርዌይ? ትራፊክ ባንቺንግ ማለት ጭንቅንቅ ብሎ መሄድ ማለት ነው። ስለዚህ እሱን ማስወገድ የምንችለው ሞተርዌይ ላይ እንዴት ነው? ቫሪያብል ስፒድ ሊሚት መጠቀም፣ ናሽናል ስፒድ ሊሚት ወይ ደግሞ ኮንትራፍሎ ሲስተም፣ ሌን ክሎዥር። እሺ ሌን ክሎዥር ካየን ኦልሬዲ መንገዱ ከዘጋጋ ነው የባሰ ነው ባንቺንግ የምንፈጥረው። ኮንትራፍሎ ከተጠቀምንም ስፒድ ሊሚት ለወር ስለሚሆን አሁንም ብዙ የተጨናነቀ መንገድ እንፈጥራለን። ናሽናል ስፒድ ሊሚት ብንጠቀም ደግሞ ኦልሬዲ ናሽናል ስፒድ ሊሚት ግዴታ ነው መጠቀማችን የሚሆነው። ግን ቫሪያብል ስፒድ ሊሚት መጠቀም፣ በየቦታው መቀያየር፣ በጣም ክፍተት ያለበት ቦታ ስፒድ ሊሚት መጨመር፣ በጣም የተጨናነቀበት ቦታ ደግሞ በጣም ክፍተት ያለበት ቦታ ስፒዳችን መቀነስ በጣም ኖርማል። ስለዚህ አመጣጥነን ስፒዱን መሄድ ይሆናል መልሱ። ስለዚህ ቫሪያብል ስፒድ ሊሚት ይሆናል መልሱ። ቀጣይ 48ኛ ጥያቄ ደርሰናል። ትራፊክ ኦፊሰር ኦፕሬት ኦን ሞተርዌይ ኤንድ ሳም ፕራይመሪ ሩትስ ኢን ኢንግላንድ ኤንድ ዌልስ ዋት አር ዜይ አውቶራይዝድ ቱ ዱ? እዚህ ሀገር ትራፊክ ኦፊሰር የሚባላሉ ፖሊስ አይደሉም፣ ግን ለሞተርዌይ ተብለው የተቋቋሙ ኦፊሰሮች ወይ ደግሞ ፖሊሶች አሉ። ምንድነው እነሱ ጥቅማቸው? ምንድነው ማድረግ የሚችሉት? አቁመው ያስረዋል እነዚህ ፖሊሶች ስላሉ። ስቶፕ ኤንድ አረስት ድራይቨርስ ሁ ብሬክስ ዘለው የሚለው እነሱ ማሰር አይችሉም። ስለዚህ የሚሆነው ኢሹ ፊክስድ ፔናልቲ ፔናልቲም ቅጣትም ሊቀጡንም አይችሉም። ሪፔር ብሎክዳውን የተበላሸም ሊያስተካክሉን አይችሉም። ስለዚህ ስቶፕ ኤንድ ዳይሬክት ኤኒዋን ኦን ሞተርዌይ አቁመው ግን ወደዚህኛው መስመር እለፍ ወይ ደግሞ በዚህኛው መስመር ሂድ ብለው ሊያዙን ይችላሉ። የሞተርዌዩ ኃላፊነት አላቸው። ቀጣይ ሃው ሹድ ዩ ዩዝ ዘ ሌን ኦን ሞተርዌይ? ሞተርዌይ ላይ መስመሮች እንዴት ነው መጠቀም ያለብን? ዩዝ ዘ ሌን ዛት ሃዝ ሊስት ትራፊክ ማለት ብዙም መኪና የሌለበት መንገድ ይዘን መሄድ። ኦቨርቴክ ዩዚንግ ዘ ሌን ዛትስ ክሊረስት ብዙ መኪና የሌለበት ቦታ ላይ ደርበን ማለፍ። ኪፕ ቱ ዘ ሌፍት ሃንድ ሌን አንለስ ዩ አር ኦቨርቴኪንግ ሁል ጊዜ የሌፍት ሃንድ ሌን ያዝ ደርበ ማለፍ ከፈለክ ብቻ በስተቀር። ስቴይ ኢን ዋን ሌን አንቲል ዩ ሪች ኤግዚት አንድ መስመር ብቻ ላይ ይዘህ እስከ መውጫ እስከሚደርስ ድረስ የሆነው መልሱ ኪፕ ቱ ዘ ሌፍት ሃንድ ሌን አንለስ ሁል ጊዜ የግራ መስመራችን እንይዛለን። ደርበን ማለፍ ከፈለግን ብቻ ነው የቀኝ የምንጠቀመው። ቀጣይ 50ኛ ጥያቄ ላይ ደርሰናል። what should you do if you are driving on a motorway and miss the exit that you wanted? ምንወጣበት ኤግዚት ካጣን ወይ ደግሞ አልፈ ነው ከሄድን ምንድነው ማድረግ ያለብን? ኬርፉሊ ሪቨርስ ወደኋላ መመለስ እያለን ነው። ይሄ አይቻልም። ኬርፉሊ ሪቨርስ አሎንግ the hard shoulder ሃርድ ሾልደሩ ወደ ኋላ መመለስ እያለን ነው። ኬርፉሊ ሪቨርስ in the left hand lane በሌፍት ሃንድ ሌን ወደ ኋላ መመለስ። በአጠቃላይ ወደ ኋላ መመለስ አይቻልም። ኬሪ ኦን the next exit ኬሪ ኦን በዛው መቀጠል ኔክስት ኤግዚት እስከምናገኝ ድረስ። ሜክ ዩተርን ደግሞ አዙረን ወደ ኋላ መመለስ በዛው መስመር እያለን ነው። የሚቻለው ሁል ጊዜ ማድረግ ያለብን ኬሪ ኦን። ያው ምንም ብንሳሳት መውጫችን ሁል ጊዜ ቀጥለን ቀጣይ ያለው መስመር ኦልሬዲ በዛው ተጠቅመን ጊዜ ኬሪ ኦን ነው ማድረግ ያለብን። ኬሪ ኦን ካደረግን በኋላ ቀጣይ ያለው መውጫ ወጥተን ድጋሜ መመለስ ነው ያለብን። ቀጣይ 51ኛ ጥያቄ ደርሰናል። you are on a motorway ላይ እየነዳን ነው። what does it mean when a red cross is displayed above the hard shoulder? ሃርድ ሾልደሩ ላይ እንደዚህ አይነት ቀይ ኤክስ ከበራ ምንድነው ማድረግ ያለብን? pull up in this lane to answer more ለመደወል ከፈለክ ወደዚህኛው መስመር እና እያለ ነው። this lane can be used if you need a rest ረፍት ሲያስፈልገ ይሄኛው መስመር ተጠቀም እያለ ነው። use this lane as a raining lane እንደ ኖርማል መንገዶች ተጠቅመህ በሱ መሄድ ትችላለህ እያለ ነው። you must not travel in this lane በዚህኛው መስመር መሄድ አንችልም። ቀጣይ 52ኛ ጥያቄ what colors are the reflective surface between the lane on a motorway? በሌኖች መካከል ያለው ከለር ምን አይነት ነው? የመብራቶች ከለር እዚህ ጋር እንዳየ ነው። ሌን ላይ መሃል ነጭ ነው ያለው። ስለዚህ ዋይት ብለን እንመልሳለን። you are driving on a motorway which lane should you get into well before you reach your exit? ሁል ጊዜ በመውጫ አካባቢ ስንደርስ የትኛው መስመር ነው መጠቀም ያለብን እያለን ነው። በግራ በኩል ያለው መስመር ነው የምንጠቀመው። the middle lane, the hard shoulder, the right hand lane, the left hand lane። ስለዚህ ሁሉ ጊዜ የሌፍት ሃንድ ሌን ይዘን ነው። ስለዚህ ምን መልሱ the left hand lane ይዘን ከመውጫችን። ምክንያቱም ሁሉ ጊዜ እንግሊዝ ውስጥ በግራ በኩል ነው ያለው መውጫ። ቀጣይ 54ኛ ጥያቄ ደርሰናል። why is it important to make full use of slip road as you join the motorway? ለምንድነው መግቢያ ያለው መንገድ ሞተርዌይ ከመግባታችን በፊት ያለው መንገድ ማለት ነው። because there are space available to turn around ዞረህ ለመመለስ ስፔስ ስላለው ይላል። ይሄ አሁንም to allow you fit safely to the traffic flow
ኢን ዘ ሌፍት ሃንድ ሌን ይሄኛው ይሆናል መልሱ። አለው ፊት ማለት ወደ ትራፊክ ወደ ሞተርዌይ ያሉ ትራፊኮች በስነ ስርዓት ውስጥ ላይ በትክክለኛ እንድንገባ ያደርጋል፣ ወደ ውስጥ ማለት ነው። ስለዚህ የሚሆነው መልሱ አለው ዩ ፊት ሴፍሊ ኢንቱ ዘ ትራፊክ ፍሎው ኢን ዘ ሌፍት ሃንድ ሌን፣ ወደ ሌፍት ሃንድ ሌን ለመቀላቀል ጥቅም አለው ማለት ነው። ቀጣይ ዌን ውድ ዩ ዘ ራይት ሃንድ ሌን ኦን ስሪ ሌን ሞተርዌይ፣ ራይት ሃንድ ሌን መቼ ነው የምንጠቀመው ነው የሚለን። ዌን ዩ አር ተርኒንግ ራይት፣ ወደ ራይት ስንጣጠፍ፣ ዌን ዩ አር ትራቨሊንግ አባቭ ዘ ስፒድ ሊሚት፣ ከስፒድ ሊሚቱ በላይ ስንሄድ፣ ዌን ዩ አር ኦቨርቴኪንግ ደርበን ለማለፍ ስንፈልግ፣ ዌን ዩ አር ትራይንግ ሴቭ ፊውል ለመቆጠብ ስንፈልግ ነው። ስለዚህ ኦቨርቴክ ለማድረግ ሁል ጊዜ ራይት ሃንድ ሌን ተጠቅመን ነው ኦቨርቴክ የምናደርገው። ቀጣይ 56ኛ ጥያቄ ደርሰናል። ኦልሞስት ወደ መጨረሻ አካባቢ ነው። ዩ አር ድራይቪንግ ኦን ሞተርዌይ ላይ እየሄድን ነው። ዋት ዳዝ ኢት ሚን ኢፍ ካር ኢዝ ኢን ፍሮንት ኦፍ ሾውስ ኢትስ ሃዛርድ ዋርኒንግ ላይት ፎር አ ሾርት ታይም። ከፊት ለፊታችን ያለው መንገድ መኪና ሃዛርድ ላይት እያበራ ነው። ስለዚህ ምንድነው የሚያመለክተው እያለ ነው። ድራይቨር ዋንትስ ቱ ኦቨርቴክ፣ ደርበን እንድናልፍ እያሳየን ነው ምልክት። ትራፊክ ሄድ ስሎዊንግ ኦር ስቶፒንግ፣ ከፊት ለፊት ያለው መኪና ያው ሊቆም ነው ወይ ደግሞ ቀስ ሊል ነው እያለን ነው። አውተር ካር ኢዝ ጎይንግ ቱ ቼንጅ ሌን፣ ሌላ መስመር ሊቀየር ነው። ፖሊስ ስፒድ ቼክ ሄድ፣ ከፊት ለፊት ስፒድ አለ እያለን ነው። ከፊት ለፊት ያለው መኪና ሁል ጊዜ ሃዛርድ ሲያበራልን ወይ ሊቆም ነው ወይ ደግሞ አደጋ ስላጋጠመ ቀስ ሊል ነው። ስለዚህ የሚሆነው መልሱ ትራፊክ ሄድ ኢዝ ስሎዊንግ ኦር ስቶፒንግ። ቀጣይ መጨረሻ ጥያቄ ዊች ቬሂክል ሹድ ዩዝ ዘ ሌፍት ሃንድ ሌን ኦን ትሪ ሌን ሞተርዌይ፣ በሌፍት ሃንድ ሌን መቼ ነው የምንጠቀመው ነው የሚለው። ስለዚህ የግራ ያለው መስመር ሁል ጊዜ የምንጠቀምበት መስመር ነው። ኤኒ ቬሂክል ዛትስ ኖት ኦቨርቴኪንግ፣ ስለዚህ ምንም አይነት ቬሂክል ደርቦ ማያልፍ መኪና ሁሉ ጊዜ ሌፍት ሃንድ ሌን መስመር ወይ ደግሞ የግራ መስመር ይዞ ነው መሄድ የሚጠበቅበት። እዚህ ይሄኛው ይሆናል መልሱ። ኤመርጀንሲ ቬሂክል ኦንሊ፣ ላርጅ ቬሂክልስ ኦንሊ፣ ስሎው ቬሂክልስ ኦንሊ፣ እነዚህ ሶስቱም አይሆንም። ስለዚህ ኤኒ መኪና ደርቦ ማያልፍ መኪና ሁሉ ጊዜ ሌፍት ሃንድ ሌን ነው የሚይዘው። ደርቦ ማያልፍ ወደ ራይት ሃንድ ሌን እየመጡ እየደረጉ ይሄዳሉ። ስለዚህ ሁሉ ጊዜ የምናደርገው ሌፍት ሃንድ ሌናችን ለኖርማል መኪና ለማንም መኪና ትልቅ የሚሆን ተጎታች የሚኖረው ምንም የሚኖረው ሁል ጊዜ ሌፍት ሃንድ ሌን ነው የምንጠቀመው፣ የግራ መስመራችን ነው የምንጠቀመው። የዛሬው ይሄ ይመስላል። ላይክ እና ሳብስክራይብ በማድረግ ያው ቀጣይ ቪዲዮዎች መከታተል ትችላላችሁ። ለእኛም በጣም ያግዘናል። ላይክ እና ሳብስክራይብ በማድረጋችሁ በጣም አመሰግናለሁ። ደህና ሁኑ።